ከዚህ ቀጥሎ ማሳያችሁ የሆሊውድ ፊልምን የሚያስንቅ የሬጌው ንጉስ ቦብ ማርሌ ጭምር የተሳተፈበትን የአፄ ኃይለሥላሴን የልጅ ልጆችና ቤተሰቦች ከደርግ የጭካኔ መንጋጋ ፈልቅቆ ነፃ የማውጣት ታላቅ ምስጢራዊ ኦፕሬሽንን ነው። በያኛው ክፍለ ዘመን ታሪክ ውስጥ ልክ እንደ እስራኤሉ ሞሳድ የሙሴ ዘመቻ የኦፕሬሽን እጅግ አደገኛና ከፍተኛ ኃላፊነት የሚጠይቅ የሞት ሽረት ተልዕኮ ነበር። አረመኔው ደርግ ቤተ መንግስቱን በተቆጣጠረበት፣ አብዛኛዎቹን የንጉሳዊ ቤተሰቦች እስር ቤት ባጎረበት፣ የሞት ጥላ በነገሰበትና ትንሽ ስህተት የበርካቶችን ህይወት ሊያስቀጥፍ በሚችልበት እጅግ አደገኛ ወቅት ከውስጥ ሆኖ ይህን የመሰለ ሚስጥራዊ ስራ መስራት በእሳት የመጫወት ያህል እጅግ አደገኛ ተግባር ነበር። ይህ ምስጢራዊ ተልዕኮ በአዲስ አበባ የዲፕሎማቶች መኖሪያ ቤት ተጀምሮ በድብቅ የኢትዮጵያን የአየር ክልል ጥሰው በገቡ አውሮፕላኖች አማካኝነት ሊሳካ የቻለ በጥንቃቄ የተመራ ኦፕሬሽን ነው። እንደ ልብ አንጠልጣይ ፊልም በሚያስቆጥረው ይህ ታሪክ የንጉሳዊ ቤተሰብ አባላት በደፋር ዲፕሎማቶች ተደብቀው ከቆዩ በኋላ በቀለም በተለየ ሁኔታ በተቀባች ኮምቢ ቮልስ መኪናና ገጠራማውን መንገድ አቋርጠው ሚስጥራዊ በሆነ መንገድ የተከራዩ አውሮፕላኖች የአየር ክልሉን ጥሰው በመግባት ወዳረፉበት ተወስደዋል። ዲፕሎማቶቹ ህይወታቸውንና ሙያቸውን ለአደጋ በማጋለጥ ቤተሰቦቹን በኬላዎች በማሳለፍና አስቀድሞ በተዘጋጀው ቦታ የነበሩ አውሮፕላኖች ይዘዋቸው እንዲወጡ በማድረግ ዘመቻውን በድል አጠናቀቁት። የዚህን ታሪክ አስደናቂነት ይበልጥ የሚያጎላው በውስጡ የነበረው ዓለም አቀፍ ትብብር ነው። የሬጌው ሙዚቃ ንጉስ ቦብ ማርሌ ሳይቀር ለዚህ ሚሽን አስፈላጊ የነበረውን ገንዘብ በመለገስ የራሱን ድርሻ ተወጥቷል። የኦፕሬሽን ከጊዜ ጋር የተደረገ የሞት ሽረት ውጫ ነበር። ሙሉን ዶክመንተሪ ማየት ለምትፈልጉ ዩቲዩብ ላይ በቅርብ ግራንድ ፓወዝ አን ኢምፐረር በሚል ርዕስ ስለተለቀቀ ሄዳችሁ ማየት ትችላላችሁ። እነዚህ ልጆች ከዚህ ማውጣት አለብኝ። እነዚህ ልጆች እንዲታሰሩ በፍጹም አልፈቅድም። በእንግሊዝ ሀገር የነበረኝ አንድ ስልክ ቁጥር ነበር። እሱም የመንን ወንድም ማይክል። ልጆቹ እኔ ጋር እንደሆኑና ሊያስሯቸው ወይም ሊገሏቸው ስለሚችሉ ወዲያውኑ አንድ ነገር ማድረግ አለብኝ አልኩት። ዋናው የሚፈልጉት ገንዘብ ነበር። አውሮፕላኑና ከባድ ኃላፊነት ወስደው የኢትዮጵያን አየር ክልል ጥሰው ገብተው ሊያወጧቸው ለሚችሉ አብራሪዎች የሚከፈል። ቦብን ለቤተሰብ ያስተዋወቁት። ደሊና አንድ ቀን እርዳታ ጠየቀችው። ቦብን በደስታ የተጠየቀው ማድረግ እንደሚችል ነገረኝ። እሱ ደስተኛ ነበር ለማገዝ። ፖሊስ ማምለጫችንን እያቀዱ እንደሆነ የሜጃችን ቀን ሲቃረብ ሰማን። የነበረው ነገር በእርግጥ ሊያልቅ ነው ብለን በመኝታ ክፍላችን ውስጥ ስንጨፍር አስታውሳለሁ። ግን ሚስጥሩ ቢወጣ የሞት ሽረት ጉዳይ እንደሆነ እናውቅ ነበር። Mr. Collins told us we can't pack anything. ሚስተር ኮሊንስ ምንም ነገር እንዳንይዝ ነገረን። ማንንም መሰናበት እንደማንችልም ጭምር። መጨረሻ ደቂቃዎች ላይ የአክስቴ ልጆችንም ጨምሮ በአጠቃላይ 10 ነበሩ። ሚስተር ኮሊንስ መጀመሪያ ላይ 10 ልጆችን ለማውጣት ሰቅቶ ነበር። ነገር ግን ሚስስ ኮሊንስ ሌላ አማራጭ የለም በማለት አሳመነችው። በዚህ ሰዓት እያመለጠን እንደሆነ ምንም አላውቅም ነበር። ማንም ምንም አልነገረኝም ነበር። ከተማዋን ለመልቀቅ መኪና ያስፈልጋቸው ነበር። ስለዚህ የሜዳያ ቀለም የተቀባች ቮልክስዋገን ኮምቢ አውቶቡስ ተከራዩ። በወቅቱ እንዲህ አይነት መኪና አይን ይስባል ብዬ በሰጋም እንደ ድል ሆኖ ተሳካልን። ወደ ከተማ ዳርቻ ጉዞ ጀመርን። አውሮፕላኑ ወደሚጠብቁን ቦታ የ3 ሰዓት ጉዞ አደረግን። አውሮፕላኖቹ ማረፍ በነበረባቸው ቦታ ባለማረፋቸው የሆነ ችግር እንዳለ እናውቅ ነበር። ነገር ግን በሜዳው ተቃራኒ ስፍራ ላይ ስለነበርን ለገረጋማውን አካባቢ አቋርጠን ወደ ሌላኛው ሜዳ መሄድ ነበረብን። ወደ አውሮፕላኖቹ ረግረጋማውን ስፍራ አቋርጠን ወጥን። ወደ ኋላ እየቀረች ስለነበር የአክስቴ ልጅ መነንን መጎተት ነበረብን። የመነን ጫማ ተጣብቃ ቀረች። የማትጨነቂ መጓዝሽን ቀጥይ፣ እንሂድ አልኳት። በቻለን ፍጥነት ለመሮጥ እየሞከርን ነበር። ያን ጊዜ የነበረውን ፍርሃት አስታውሳለሁ። አብዛኛዎቹ በአንድ አውሮፕላን ተሳፈሩ። እኔና ሚስተር ኮሊንስ ደግሞ በሌላ አውሮፕላን ነበርን። በወቅቱ ራሳቸውን ለትልቅ አደጋ አጋልጠው ነበር የመጡት።
was very, very scary because ቤተሰቦቻችንን ትተን እየሄድን እንደሆነ ስለምናውቅ ያ ወቅት አስፈሪ ነበር። እንደገና እንደምናያቸው እንዴት እርግጠኛ መሆን እንችላለን? How do we know we're going to see them again? Marriott Vanderloo somehow managed to get into the prison. I don't know how she did. ማሪዮት ቫንሉ እንዴት እንደሆነ አላውቅም፣ እስር ቤት ውስጥ መግባት ቻለች። የምንሰማው ግርግርና ጩኸት ነበር። በሩ ባይል ተከፈተ። ማሪዮት ነበረች ከሁለት ወታደሮች ጋር። ወደ እኛ እየሮጠች መጣች። ሁለት ወታደሮች በፍጥነት ተከትለዋት ገቡ። And then she just managed to say they've escaped. በመጨረሻም አምልጠዋል፣ ከሀገር ወጥተዋል ለማለት ብቻ ቻለች። I think we were all crying and laughing at the same time. ሁላችንም በተመሳሳይ ጊዜ እያለቀስንና እየሳቅን ነበር ብዬ አስባለሁ። ከረጅም ጊዜ በኋላ እስር ቤት ከሰማናቸው ወሬዎች ይሄ በጣም አስደሳች ነበር። So then we made it safely to California. መጨረሻ በሰላም ካሊፎርኒያ ደረስን። ከኮሊንስ ቤተሰብ ጋርም መኖር ጀመርን። ነገር ግን ሌላ አስከፊ ረሃብ በመከሰቱ ኢትዮጵያ የዕለት ተዕለት የዜና አካል ሆና ነበር።